ተማሪዎች በትምህርት አእምሯችሁን 500 እጥፍ ፈጣን ማድረግ ትችላላችሁ። ትምህርት ቤት እንዴት ማንበብ እንዳለባችሁ እንጂ እንዴት ማስታወስ እንደምትችሉ በፍጹም አያስተምሯችሁም። ስለዚህ ዛሬ ያንን አብረን እንማራለን። እስኪ አስቡት፣ ብዙ ታጠናላችሁ፣ ነገር ግን ሁሉንም በሚባል ደረጃ ትረሱታላችሁ። ታዲያ ይህ አያበሳጭም? ይህ ቀላል ዘዴ በ3 ደረጃዎች ብቻ አጠናናችሁን በጣም ቀላል ያደርገዋል። አንደኛ፣ በአፍንጫችሁ 31 ጊዜ እየቆጠራችሁ በጥልቀት ተንፍሱ። የመጨረሻውን ትንፋሽ ከወሰዳችሁ በኋላ ለ15 ሰከንድ ትንፋሻችሁን ያዙ። አሁን አእምሯችሁ ለመማር ሙሉ በሙሉ ዝግጁ ነው ማለት ነው። ሁለተኛ፣ ባላችሁበት ክፍል ውስጥ አንድ ዕቃ ምረጡና ለ30 ሰከንድ አይናችሁን ሳታርገበግቡ ትኩር ብላችሁ ይዩት። ይህ የአእምሯችሁን ፈጣን ትኩረት ይቀሰቅሳል። ሶስተኛና ወሳኙ ነጥብ፣ በየ5 ወይም በየ10 ደቂቃው ለ15 ሰከንድ እረፍት አድርጉ። ምንም አታስቡ፣ ምንም ነገር ደግሞ አታድርጉ። አእምሯችሁ ይህንን ጊዜ ያጠናችሁትን ነገር ለመረዳት ይጠቀምበታል። አሁን በጥንቃቄ አዳምጡኝ። መቼ ተመልሰን እንደምንገናኝ ስለማይታወቅ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ፎሎ አድርጉ።